ሀገር ለመመስረት በሚሊዮን የሚቆጠር ህዝብ፣ ሰፊ መሬትና የተባበሩት መንግስታት እውቅና ያስፈልጋል ብላችሁ ታስባላችሁ? እንደዛ ብላችሁ የምታስቡ ከሆነ ዛሬ የማሳያችሁ ቪዲዮ በእርግጥም እንደተሳሳታችሁ ያረጋግጣል። የራሳቸው ባንዲራ ያላቸው፣ የራሳቸው ገንዘብ አልፎም ተርፎ የራሳቸው የጦር ሰራዊት ያላቸውን 5 አስገራሚ የዓለማችን ትናንሽ ሀገራት ነው። በዚህ ቪዲዮ እጅግ የሚያስገርመው ነገር አንዳንዶቹ ጭራሽ ያላቸው ስፋት ከአንድ ሰፊ መኝታ ቤት እንኳን የማይበልጥ መሆኑ ነው። አንዳንዶቹ ደግሞ ባህር ላይ የተንሳፈፉ የብረት ምሰሶዎች ናቸው። እስከ መጨረሻው አብራችሁን ከቆያችሁ በተለይ ቁጥር 1 ላይ የምናያት ሀገር ታሪክ ጭንቅላታችሁን የሚያዞሩ። ይህን ቪዲዮ እስከ መጨረሻው መከታተል እንዳይረሳ። አምስተኛ፣ በአውሮፓ እምብርት በዴንማርክ ዋና ከተማ ኮፐንሃገን ውስጥ አንድ እንግዳ ቦታ አለ። ክርስቲያኒያ የምትባል የተገለለች ግዛት አለች። በ1971 የዴንማርክ ወጣቶች አንድ የተተወ የጦር ሰፈር አጥር ሰብረው በመግባት እዚህ የራሳችን ሕግ የሚገዛበት ነፃ ሀገር መስርተናል ሲሉ ለመላው ዓለም ይፋ አደረጉ። የሚገርመው ነገር ደግሞ እነዚህ ሰዎች እስካሁን ድረስ መኖራቸው ነው። እዚች ግዛት ውስጥ አንድ በጥብቅ የተከለከለ ነገር አለ። መኪና መንዳት ፈጽሞ የተከለከለ ነው። እናም ዋናው ሕጋቸው ደግሞ በህይወት ሲኖሩ ደስተኛ ሆኖ መኖር ነው። ስለዚች ግዛት ምን ታስባላችሁ? አራተኛ፣ በጣሊያን ባህር ዳርቻ እንሂድ። በጣሊያን ግዛት ውስጥ ገለል ብላ የምትኖር ታቮላራ የምትባል ደሴት አለች። በ1836 ጁሴፔ የተባለ አንድ ተራ አሳ አጥማጅ በዚች ደሴት ላይ ሲያርፍ እኔ የዚች ደሴት ንጉስ ነኝ ብሎ ለዓለም አወጀ። የሚገርመው የጣሊያን ንጉስ በወቅቱ መጥቶ ሲጎበኘው እውነትም አንተ ንጉስ ነህ ብሎ በቃልና በወረቀት ማረጋገጫ ሰጠው። ዛሬም ድረስ የጁሴፔ ልጆች ራሳቸውን እንደ ንጉሳዊ ቤተሰብ ይቆጥራሉ። ሀገሪቷ 11 ዜጎች ብቻ ሲኖሯት ሁሉም ደግሞ ዘመዳሞች ናቸው። ስለዚች እብድ ስለሆነች ደሴት ምን ታስባላችሁ? ሶስተኛ፣ ሞሎሲያ ሪፐብሊክ አሜሪካ። ይቺ ሀገር ደግሞ የምትገኘው በአሜሪካ ኔቫዳ ግዛት ውስጥ ሲሆን አንድ ግለሰብ ግቢ ውስጥ ብቻ የምትገኝ የዓለም ልዩና ትንሽ ሀገር ናት። ኬቨንቦ የተሰኘው ግለሰብ የቤቱን ግቢ ሞሎሲያ የምትባል ልዩ ሀገር ብሎ ሰይሟታል። ወደ ግቢው ለመግባት ፓስፖርት ያስፈልጋል። የሚያስገርመው ነገር ደግሞ እቺ ስፋቷ ከአንድ የሀብታም ግቢ እንኳን የማይበልጥ ሀገር የራሴ ባህር ኃይል አለኝ ብላ በይፋ ማወጇ ነው። አዎ የራሷ ባህር ኃይል አላት። ይህቺ ካፌ ወደቀ ጥሬ የምታክል ሀገር እልም ባለው የኔቫዳ በረሃ ላይ ብትሆንም ገግማ ለዓለም የባህር ኃይል ያለኝ ማለቷ አስገራሚ ነገር ነው። የሚገርመው ነገር አሁንም ድረስ ከምስራቅ ጀርመን ጋር ጦርነት ላይ ነን ብለው ያስባሉ። ለምን ብትሉኝ እንቅልፌን አጥፍተውብኛል በሚል ተራ ምክንያት ነው። ስለዚህችስ እብድ ስለሆነች ሀገር ምን ታስባላችሁ? ሁለተኛ፣ ሊበርላንድ አውሮፓ። ይቺ ሀገር ነኝ ብላ የምታስበው ትንሽዬ ግዛት ደግሞ የምትገኘው በሰርቢያና በክሮሺያ መሃል 7 ኪሎ ሜትር መንግስታቱ የማይፈልጉት መሬት እንዳለ ቪት ጀዴሊካ የተባለ ሰው ይህንን ሲሰማ ወዲያውኑ ሄዶ ባንዲራውን ተከለና ሊበርላንድ ብሎ ሰየማት። የዚች ሀገርም ታዋቂ ሕግ መንግስት በሰው ህይወት ውስጥ ጣልቃ አይገባም የሚል ነው። ዛሬ ለሊበርላንድ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ኢንተርኔት ላይ ዜግነት ጠይቀዋል። ለምን ብትሉኝ የዚች ሀገር መንግስት በሰው ህይወት ጣልቃ አይገባም የሚል አስደሳች ህግ ስላለው ነው። ምንም እንኳን እስካሁን ድረስ ተዳሳሽና ቋሚ ህንጻ ባይኖራቸውም በዲጂታሉ ዓለም ትልቅ ሀገር እየሆኑ ይገኛሉ። ይህ ህግ ተገቢ ነው ብላችሁ ታስባላችሁ? ስለዚህ የዲጂታል ሀገር ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። አንደኛ፣ ሲላንድ። በስተመጨረሻም ወደ ሲላንድ ደረስን። ታዋቂዋ የዓለማችን ትንሽዬ ሀገር ሲላንድ ከእንግሊዝ የባህር ዳርቻ 12 ኪሎ ሜትር ርቀት ላይ በባህር ላይ የቆመ የብረት መድረክ ላይ ፓዲሮይ ቤተሰቡን ይዞ እዚህ ሰፈረ። እንግሊዝ ከግዛቴ ውጣ፣ ግዛቴ ላይ ነው ያለው ብላ በኃይልና በግፊት ልታስወጣው ስትሞክር ፓዲሮይ ግን የዋዛ አልነበረምና ከእንግሊዝ የባህር ኃይሎች ጋር ግብ ግብ ፈጥሮ በመሳሪያ ኃይል እያስፈራራ ለተወሰነ ያህል ጊዜ ኖሮ ነበር። ፍርድ ቤት ግን ሲቀርቡ ቦታው ከእንግሊዝ ግዛት ውጪ ስለሆነ እንግሊዝ ከዚህ በኋላ ግዛቴ ላይ ናችሁ ብዬ አልፈርጃችሁም ብላ በይፋ ከሱ ጋር ሰላም አወረደች። ይህም እድል ለሲላንድ ነፃ ሀገር የመሆን ህጋዊ ቀዳዳ ፈጠረላት። ዛሬ ላይ ሲላንድ የራሷ ባንዲራ፣ ፓስፖርትና ገንዘብ ያላት ህጋዊ ሀገር ሆናለች። የብረት መድረክ ላይ ብቻችሁን ከቤተሰባችሁ ጋር ፓስፖርት፣ ገንዘብ፣ የራሳችሁ ባንዲራ ኖሯችሁ ከግማሽ የእግር ኳስ ስቴዲየም እንኳን የማይበልጥ ባህር ላይ የተዘረጋ ብረት ላይ ኑሩ ብትባሉ
ምን ይሰማችኋል? እናንተስ እነዚህ 5 አስገራሚና አስደናቂ ሀገራት ሀገር ለመሆን የተጓዙበት ርቀት ምን ያህል አስገራሚ እንደሆነ ሳይገርማችሁ የቀረ አይመስለኝም። ምንም እንኳን በዓለም አቀፍና በተባበሩት መንግስታት ድርጅት በይፋ የሀገርነት መታወቂያ ባይሰጣቸውም ሀገር ለመሆን የተጓዙበት ርቀት ግን ሁላችንንም የሚያስተምርና እስከ መጨረሻው ለሁሉም ነገር ተግተን እንድንሄድ የሚያደርግ አስተማሪ ቪዲዮ ነው ብዬ አስባለሁ። እናንተስ የራሳችሁን ሀገር የመመስረት እድል ቢኖራችሁ ምን ብላችሁ ትሰይሙት ነበር? እነዚህ ሰዎች የሚያሳዩን ሀገር ማለት መሬት ብቻ ሳይሆን የሀሳብ ነጻነትም ጭምር መሆኑን ነው። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሰራላችሁ የምትፈልጉት ማንኛውም ቪዲዮ ካለ ኮሜንት ላይ ልጠቁሙን ትችላላችሁ። ላይክ እያደረጋችሁ ለሌሎች ሰዎች ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።